ሰላም እንዴት ናችሁ? ውድ የቻናሌ ተከታታዮች፣ መጀመሪያ ቪዲዮን ከመጀመራችሁ በፊት ቻናሉን ሰብስክራይብ በማድረግ ከጎናችን እንድትሆኑ ጠይቃችኋለሁ። ዛሬ 12 የሚሆኑ የካንሰር ኮከብ ያላቸውን ሰዎች ባህሪያት ነግራችኋለሁ። በመጀመሪያ ትውስታዎችን በጣም ይወዳሉ። ካንሰሮች ያለፉትን ጊዜያት በጣም ይናፍቃሉ፣ ያስባሉ፣ ያስታውሳሉ። ሰዎችን ብቻ ሳይሆን ያለፉ ዘመኖችን፣ ቦታዎችን፣ ቆንጆም ሆነ መጥፎ ትውስታዎችን በየቀኑ ያስታውሳሉ። ቁጥር 2 በጣም ስሜታዊ ትውስታቸው ጠንካራ ነው። አንድ ሰው ካስደሰታቸው ወይም ደግሞ ካስቆጣቸው ያንን ቀን በዝርዝር ያስታውሷታል፣ ይነግሯቸዋል። በዛሬ ቀን አንተ እንደዚህ አድርገኸኝ ነበረ ብለው የሚናገሩ ናቸው። ሶስተኛ በጣም አፍቃሪዎች ናቸው። በጣም ስሜታቸው ስስ ነው። በጣም አዛኝ ናቸው። ሩህሩህ ናቸው። ሰዎችን በክፉ ጊዜ እንኳን የማይተው የሚያበረታቱ፣ ተስፋ የሚሰጡ፣ ሁልጊዜም ከሰዎች ጎን የሚቆሙ ምስኪኖች ናቸው። ቁጥር 4 በጣም በቀላሉ የሚጎዱ ናቸው። ሰዎች ታማኝነታቸውን ስለሚያዩ ምን ደግ ናቸው ምናምን ብለው ስለሚያስቡ ይሆነ ሊጫወቱባቸው ምናምን ይፈልጋሉ። ሰዎችን ሌላው ደግሞ 5ኛ በቀጥታ ይበቀሉ። በህይወታቸው አንድን ሰው መበቀል ከፈለጉ ወይ ዝም ብለው ያን ሰው ይተውታል፣ ዝም ብለው እየተጎዱም ቢሆን ማለት ነው። ሌላኛው ደግሞ ሰዎችን ይፈትናሉ። የሚፈትኑት ለምንድነው ታውቃላችሁ? መልእክት መላክ ያቆሙና ማን ነው እስቲ የሚጠይቀኝ፣ ማን ነው የማይጠይቀኝ የሚለውን ያያሉ። ሌላኛው 7ኛ ደግሞ በፍቅር ውስጥ ይፈልጋሉ፣ ትኩረት በጣም ይፈልጋሉ። ትላልቅ ስጦታ ከመሰጠት ይልቅ ሰዎች እንዴት ነህ፣ ደህና ነህ ወይ ምናምን እያሉ ሲጠይቋቸው በጣም ትልቅ ዋጋ ለነሱ ይሰጣሉ። ሌላኛው ቁጥር 8 ላይ በስራ ቦታ ላይ በጣም ሞቲቬት የሚያደርጉ መሪዎች፣ ተጫዋቾች ላይክ በጣም በቃ የሚተባበሩ አይነት ጸባይ እንዲሁም እምነት የሚጣልባቸው አይነት ሰዎች ናቸው። ከሰዎች ጋር መግባባት የሚችሉ አይነት ሰዎች ናቸው። ሌላኛው የውስጥ ስሜታቸው ጠንካራ ነው። እንዲህ ስታዩቸው በጣም ስስ ሊመስሏችሁ ይችላል፣ ግን ጠንካራ ናቸው። ፕላስ ደግሞ ችግር እንኳን ሳይመጣ በፊት ችግር ሊመጣ እንደሆነ ቢሆን ነገር ሊያውቁ ይችላሉ። በህልማቸው ሊሆን ይችላል፣ በተለያየ ምክንያት ሊሰማቸው ይችላል። ሌላኛው ደግሞ የድሮ እቃቸውን መጣል በጣም ነው የሚከብዳቸው። ያሳለፉትን እቃ፣ የድሮ እቃዎቻቸውን፣ ተራ የሚመስሉ እቃዎች ለነሱ በጣም ትልቅ ትውስታ ስላላቸው ይሄን እንዳትነኩባቸው። ሌላኛው ቁጥር 11 ላይ ደግሞ ቤተሰብን እና ባህልን ይወዳሉ። በጣም ስሜታዊ ናቸው። ባህልን የሚወዱ ናቸው። ፋሚሊዎቻቸውን በጣም የሚወዱ ናቸው። ቤተሰቦቻቸው እንኳን ካጠገባቸው ካጡ በጣም የሚጎዱ ናቸው። ሌላኛው አስቂኝ ናቸው። ጥቁር ቀልዶች ላይ፣ ሚሞች ላይ በጣም የሚችሉ አንደኛ የሆኑ ናቸው። እንዳጠቃላይ ካንሰሮች በጣም ምስኪን፣ የዋህ፣ ታማኝ፣ በጣም የፍቅር ሰው። እውነት ካንሰሮች አይናቸውን እንኳን አይታችሁ ማወቅ ትችላላችሁ። አይናቸው ትላልቅ ነው። ቁመታቸው ደግሞ ወይ በጣም ረጅም ናቸው ወይ በጣም አጭር ናቸው። አንዴ ልባቸውን ከሰጧችሁ በሙሉ ልባቸው ለሰው የሚወዱ፣ ግን አንዴ እምነታቸውን ከሰበራችሁ በኋላ ተመልሰው ወደ እናንተ የማይመጡ ናቸው። እና እናንተ ካንሰር ናችሁ ወይ? በህይወታችሁ ውስጥ ካንሰር የሆነ ሰው የምታውቁት እንደዚህ አይነት ጸባይ ያለው ሰው አለ ወይ? የትኛው እውነት መስሎ ታያችሁ? በኮሜንት እንድታሳውቁኝ ይፈልጋለሁ። ቪዲዮውን ከወደዳችሁት ላይክ አድርጉልኝ፣ ሼር አድርጉልኝ ለጓደኞቻችሁ፣ እንዲሁም ደግሞ ሰብስክራይብ ማድረግ እንዳትረሱ እላችኋለሁ። ሌሎች አስትሮሎጂ ይዘቶችን ይዤ የምመጣ ይሆናል። ለዛሬ መልካም ጊዜ። አመሰግናለሁ።